ሰላም ልጆች እንዴት ናችሁ? እኔ በጣም ድንቅ ነኝ። ሚስቲጂ ይባላለሁ። አሁን የትምህርት ሰዓታችን ነው አይደለ ልጆችዬ? እንደተለመደው መጽሐፍ ቅዱሳችሁንና ማስታወሻ ደብተራችሁን ማየት እፈልጋለሁ። ጎበዞች፣ ያላዘጋጃችሁ ልጆች ግን ቶሎ ብላችሁ እንድታዘጋጁ ጊዜ ሰጣችኋለሁ። ቶሎ በሉ ጎበዞች። እሺ ልጆችዬ፣ እንደ ንስር እንዳንበር የሚከለክሉን ነገሮች በሚል ሐሳብ ነው የምንነጋገረው። የእግዚአብሔርን ቃል እንዲማሩ ደግሞ ዛሬ አብረውኝ ሁለት ልጆች አሉ። እነሱ ደግሞ ራሳቸውን ያስተዋውቃሉ። ሰሜን ጆሹዋ ነው። በጣም ድንቅ ልጆችዬ። እንግዲህ አስቀድሜ እንደተናገርኩት የሚገርም የእግዚአብሔርን ሐሳብ ስንማር ቆይተናል። ዛሬ ደግሞ ያው ንስር በከፍታ እንደምንኖር አይተናል። የእግዚአብሔር ቃል በምሳሌ 30 ላይ ንስር ኑሮዋ ህይወቷ በከፍታ ነው። እንደ ንስር ክንፍ ያላቸው ብዙ አዕዋፋቶች አሉ። እነ ጉጉት፣ አሞራ፣ ቁራ፣ ጥንባዛ፣ ብዙ አይነት እርግብ፣ ሁሉም ክንፍ አለው። ግን እንደ ንስር ግን አይበርም። ንስር የምትበረው ሁልጊዜ በከፍታ ነው። ልክ እንደዛ ሁሉ ልጆችዬ እኛም ከጓደኞቻችን አጠገባችን ካሉ ሰዎች ተለይተን እንደ እግዚአብሔር ሐሳብ በከፍታ ለመብረር ልንተዋቸው፣ ልናስወግዳቸው፣ ልንከተላቸው ደግሞ የሚያስፈልጉ ነገሮች አሉ። ዛሬ የምንነጋገረው እንደ ንስር በከፍታ እንዳንበር የሚከለክሉ ነገሮች ወይም የሚያደርጉ ነገሮች ነው። ስለዚህ ርዕስ ትጽፋላችሁ። እንደ ንስር በከፍታ እንዳንበር የሚያደርጉን ነገሮች። እንደ ንስር በከፍታ እንዳንበር የሚያደርጉን ነገሮች። እንደ ንስር በከፍታ እንዳንበር የሚያደርጉን ነገሮች። አንደኛ ትሉና ክፉ ባልንጀርነት። ክፉ ባልንጀርነት ወይም ደግሞ ለእናንተ እንደሚመች ክፉ ጓደኝነት ማለት ትችላላችሁ። ባልንጀራ ማለት ጓደኛ ማለት ስለሆነ ክፉ ባልንጀርነት ወይ ደግሞ በቅንፍ ክፉ ጓደኝነት ብላችሁ መጻፍ ትችላላችሁ። ጭረት አድርጉና እንደዚህ ትላላችሁ። የምንይዛቸው ጓደኞች በከፍታ ወይም በዝቅታ እንድንኖር ያደርጉናል። በከፍታ ወይም በዝቅታ እንድንኖር ያደርጉናል። አንደኛ ቆሮንቶስ 15:33 ላይ አንደኛ ቆሮንቶስ 15:33 ላይ እንደዚህ ይላል፣ አትሳቱ፣ ክፉ ባልንጀርነት መልካሙን አመል ያጠፋል ይላል። አያችሁ፣ ክፉ ጓደኝነት መልካሙን ነገር ያጠፋል። መልካሙን የኛን የሆነውን ነገር ያበላሻል። ምን ማለት ነው? ክፉ ጓደኛ ከያዘን ምን ያደርገናል? ወደ ኋላ እንድንቀር ከፍ እንዳንል ያደርገናል። በሌላ ስፍራ ደግሞ መጽሐፍ ቅዱሳችን ላይ መዝሙር 1:1 ላይ በክፉ ምክር የማይሄድ መዝሙር 1:1 ላይ እንደዚህ ይላል፣ በክፉ ሰዎች ምክር የማይሄድ የኃጢአተኞችንም መንገድ የማይከተል ከፌዘኞች ጋር ህብረት የማያደርግ ሰው የተባረከ ነው ይላል። ምን ይላል? በክፉዎች ምክር የማይሄድ የኃጢአተኞችንም መንገድ የማይከተል ከፌዘኞች ጋር ህብረት የማያደርግ ሰው ምንድነው? የተባረከ ነው፣ ምስጉን ነው ይላል መጽሐፍ ቅዱስ ሲናገር። ስለዚህ ልጆችዬ የምንይዛቸው ጓደኞች ወይ በከፍታ ወይ ደግሞ በዝቅታ እንድንበር ያደርጉናል። ይኸውላችሁ በጣም መንፈሳዊ የሆነ እግዚአብሔርን የሚፈራ ቸርች የሚመጣ የእግዚአብሔርን ቃል የሚያነብ በትምህርቱም ጎበዝ የሆነ ለመንፈሳዊ ነገር ዋጋ የሚሰጥ ቤተሰቦቹ የሚታዘዝ ጓደኛ ካለን እኛም እንደሱ እንሆናለን። በተቃራኒው ደግሞ ከዚህ በተለየ ደግሞ ሰነፍ ተማሪ፣ የሚያስቸግር ተማሪ፣ አስተማሪዎቹን ወላጆቹን የማይሰማ ልጅ ጓደኛ የምናደርግ ከሆነ እኛም እንደዛ እንሆናለን ማለት ነው። ስለዚህ ለምንይዛቸው ጓደኞች መጠንቀቅ አለብን። ምክንያቱም እንደ ንስር መብረር ካለብን የኛ ጓደኛ ወሳኝነት ስላለው። ስለዚህ ክፉ ባልንጀርነትን፣ መጥፎ ጓደኝነትን ማስወገድ አለብን እንደ ንስር መብረር ካለብን። ሁለተኛ በከፍታ እንዳንበር የሚያደርገን ነገር ፍርሃት ነው።
በከፍታ እንደ ንስር እንዳንወጣ አሸናፊ እንዳንሆን እግዚአብሔር ያሰበልን ቦታ እንዳንደርስ ከሚከለክለን አንደኛው ነገር ፍርሃት ይባላል። ወይ ደግሞ በእኛ ሁለተኛው ሐሳብ ፍርሃት ይባላል። ትጽፉልኛላችሁ። ፍርሃት መንፈስ ነው። ፍርሃት መንፈስ ነው። ስለዚህ የሚፈራ ሰው በመንፈስ ተጽዕኖ ውስጥ እንዳለ ማወቅ ይገባዋል። ፍርሃት ምንድነው ብያችኋለሁ? መንፈስ ነው። ስለዚህ የሚፈራ ሰው ሁልጊዜም በመንፈስ ቁጥጥር ስር እንዳለ ሊያውቅ ይገባል። ግን መጽሐፍ ቅዱሳችን ላይ ምን ይላል መሰላችሁ? ሁለተኛ ጢሞቴዎስ 1:7 ላይ እግዚአብሔር የሰጠን ይላል የኃይልና የፍቅር ራስንም የመግዛት መንፈስ እንጂ የፍርሃት መንፈስ አይደለም። እግዚአብሔር የሰጠን ምንድነው? የኃይልና የፍቅር ራስን የመግዛት መንፈስ። ስለዚህ የፍርሃት መንፈስ ማን ነው? ምንጩ ማለት ነው እግዚአብሔር ካልሆነ ማን ነው? ሰይጣን ነው ማለት ነው። ስለዚህ የምንፈራ ከሆነ በሰይጣን ተጽዕኖ ውስጥ ያለ ነው ማለት ነው። ሰይጣን ተቆጣጥሮናል ማለት ነው። እሺ ሌላ ቀጥላችሁ ደግሞ ምን ታያላችሁ? ዲያብሎስ ፍርሃትን በመላክ ሰዎች በራስ መተማመናቸውን እንዲያጡ ያደርጋል። አያችሁ ልጆች፣ አስቀድሜ እንደተናገርኩት ፍርሃት መንፈስ ነው ብያችኋለሁ። ይሄ ደግሞ ተጽዕኖ ከማን ነው የሚመጣው? ከሰይጣን ነው የሚመጣው። ሰይጣን ይህንን ፍርሃት ካሳደረብን በኋላ ምንድን ነው የሚያደርገው መሰላችሁ? የራስ መተማመናችንን ይወስድብናል። በቃ እንደማንችል ነው የሚያስረዳን። ለምሳሌ አንዳንዶቻችን ጨለማ እንፈራለን አይደለም? አንዳንዶቻችን በሰው ፊት ቆሞ መናገር እንፈራለን። አንዳንዶቻችን ፈተና እንፈራለን። በጣም በቃ ራሳችሁን ተመልከቱ። የምትፈሯቸው በጣም ብዙ ነገሮች አሉ አይደለ? እነዚህ ፍርሃቶች ምንጩ ሰይጣን ነው። እሺ ልጆችዬ፣ ምንጩ ማን ነው? ሰይጣን ነው። እኛ ይህንን ፍርሃት ካልተቃወም ነው እኔ የተቀበልኩት የፍቅርና ራስን የመግዛት መንፈስ እንጂ የፍርሃትን መንፈስ አይደለም ብለን ከተቃወም ነው ያን ጊዜ በራስ መተማመን ይኖረናል። መኖር የሚገባ እንኖራለን። በከፍታ እንደ ንስር እንበራለን ማለት ነው። መጽሐፍ ቅዱሳችን ላይ ሮሜ 8:15 ላይ እንደዚህ ይላል። ሮሜ 8:15 ላይ ስለዚህ አባታችን ሆይ ብላችሁ የምትጠሩበትን የልጅነት መንፈስ ተቀበላችሁ እንጂ ይላል በፍርሃት ለመኖር እንደገና የባርነትን መንፈስ አልተቀበላችሁም ይላል። ምን ማለት ነው? ፍርሃት ውስጥ ነን ማለት የፍርሃት ባሪያዎች ነን ማለት ነው። ባሪያ ደግሞ ታውቃላችሁ በድሮ ዘመን የራሱ ሐሳብ የራሱ እቅድ የለውም። በማን ስር ነው? ባለቃው ስር ነው። ስለዚህ የምንፈራ ከሆነ የምን ባሪያ ነን ማለት ነው? የፍርሃት ባሪያ ከሆንን ደግሞ ምን ይሆናል መሰላችሁ? እኛ ሳይሆን ፍርሃት ነው የሚገዛን ማለት ነው። የምናደርገውን ነገር ሁሉ እንደ ፍርሃት ነው የምንሆነው። ለምሳሌ ቁጭ ብለን ከሰዎች ጋር የማውራት ፍርሃት ካለን ያ ፍርሃት የሚገዛን ከሆነ ከሰዎች ጋር እንደሚገባ ኮሚኒኬት ወይም መግባባት አንችልም ማለት ነው። ትምህርት ቤት ለምሳሌ ፕሬዘንቴሽን ማቅረብ ካለብን የምንፈራ ከሆነ የሚገባንን አቅርበን የሚገባንን ማርክ አናገኘም ማለት ነው። ሌላም ጨለማ የምንፈራ ከሆነ ብቻችንን መንገድ ላይ መሄድ አንችልም ማለት ነው። ለምን? የምንፈራ ሰዎች የምንፈራው ነገር ባሪያ ስለሆነ። ስለዚህ እኛ ከዚህ ፍርሃት ነፃ በመውጣት እግዚአብሔር እንዳየለን የከፍታ ህይወት መኖር እንችላለን። በነገራችን ላይ ልጆችዬ ሰው ከፍርሃት ነፃ መውጣት የሚችለው ሲያውቅ ነው። ምን ሲያውቅ? የእግዚአብሔር ቃል በደንብ ሲገባው የእግዚአብሔርን ቃል ሲያጠና ሰይጣን ምንም አክል ፍርሃትን እንዲጭርበት እንዲፈራ የሚያደርገውን ሐሳብ ቢልክበትም አይፈራም። ስለዚህ ልጆችዬ ጭረት አድርጉና የእግዚአብሔርን ቃል ማወቅ እንዳንፈራ ያደርገናል። ከፍርሃት ነፃ የሚያወጣ የእግዚአብሔርን ቃል ማወቅ። የእግዚአብሔርን ቃል ስናውቅ ፍርሃት በእኛ ላይ ስልጣን አይኖረውም። ጨለማ አንፈራም፣ ሰው አንፈራም፣
ብዙ ነገር እናንተ የምትፈሩት ነገር አለ አይደለ? እነሱ መፍራት ታቆማላችሁ። መቼ? የእግዚአብሔር ቃል ስታውቁ። እሺ ልጆችዬ፣ የመጨረሻው እንደ ንስር እንዳንበር በከፍታ እንዳንበር የሚከለክለን ነገር ምንድነው? ይቅርታ አለማድረግ። ይቅርታ አለማድረግ። ይቅርታ አለማድረግ። ጭረት አድርጉና አደገኛ ከሆኑ የዲያብሎስ መጠቀሚያዎች አንዱ ይቅርታ አለማድረግ ነው። አደገኛ ከሆኑ የዲያብሎስ መጠቀሚያዎች አንዱ ይቅርታ አለማድረግ ነው። ጭረት አድርጉና ይቅርታ አለማድረግ ከመንፈሳዊ ዓለም ይቅርታ አለማድረግ ከመንፈሳዊ ዓለም መልካም ነገሮችን እንዳንቀበል ያደርጋል። ይቅርታ አለማድረግ ከመንፈሳዊ ዓለም መልካም ነገሮችን እንዳንቀበል ያደርጋል። አያችሁ፣ መጽሐፍ ቅዱሳችን ላይ በማርቆስ 11:25-26 ላይ የእግዚአብሔር ቃል እንደዚህ ይላል። ማርቆስ 11:25-26 ላይ እንዲህ ይላል፣ እንዲሁም ለጸሎት በምትቆሙበት ጊዜ ይላል የሰማይ አባታችሁ ኃጢአታችሁን ይቅር እንዲልላችሁ እናንተም በሰዎች ላይ ያላችሁን ሁሉ ይቅር በሉ ይላል። ይቅር ባትሉ ግን የሰማይ አባታችሁ ይቅር አይላችሁም ይላል። ልጆችዬ፣ በጣም ሰዎች ሊያሳዝኑን እንችላሉ አይደለም? አንዳንድ ጊዜ እናታችንን ልናዝንባት እንችላለን፣ አባታችንን፣ ጓደኛችንን፣ አስተማሪያችንን፣ ሀገራችንን፣ ኤቭሪቲንግ በዙሪያችን ባሉ ነገሮች ልናዝን እንችላለን። ከዛ ደግሞ ይቅርታ ላናደርግላችሁ እንችላለን። ግን ይሄ ምን ይከለክለናል መሰላችሁ? አንደኛ ከመንፈሳዊ ዓለም የሚለቀቁ ለእኛ የተፈቀዱልን ነገሮች ወደ እጃችን እንዳይገቡ ይከለክላል ይቅርታ ለማድረግ። ለምሳሌ መጽሐፍ ቅዱስ ላይ ለምኑ ይሰጣችሁማል ይላል አይደለም? በመለመን እግዚአብሔርን እንደ ፈቃዱ በመጠየቅ የምንፈልገውን ነገር ማግኘት እንችላለን። ነገር ግን ይቅርታ ማናደርግ ከሆነ የምንፈልገውን ነገር ማግኘት አንችልም። ይቅርታ መቀበል የምንፈልገውን ነገር እንዳንቀበል ይከለክላል። እንደ ግድግዳ ይሆናል ማለት ነው። እሺ፣ ለምሳሌ ታማችሁ ከሆነ ፈውሳችሁን ለመቀበል ኦልሬዲ በክርስቶስ ኢየሱስ ፈውስ ተለቆላችኋል አይደለ? በመገረፉ ቁስል ተፈውሳችኋል ይላል አይደል እግዚአብሔር ቃል። ግን ለምሳሌ አሟችሁ፣ ነገር ግን ጓደኛችሁን ተቀይማችሁ፣ እናታችሁን ተቀይማችሁ፣ ሀገራችሁን ተቀይማችሁ፣ በውስጣችሁ የሆነ ነገር ይዛችሁ ተፈውሻለሁ ብትሉ ትፈወሳላችሁ እንዴ? አትፈወሱ። ያ ምን ማለት ነው? ይቅርታ በእኛና በምንፈልጋቸው ነገሮች ድልድይ ነው ማለት ነው። ይቅርታ የምናደርግ ከሆነ የምንፈልጋቸውን ነገሮች እናገኛለን። ይቅርታ ማናደርግ ከሆነ ግን የምንፈልጋቸውን ነገር ለማግኘት አንችልም። ስለዚህ እኛ ይቅር ባዮች ነን። እሺ፣ አሜን ነው። እኔ ይቅር ባይ ነኝ በሉ። እኔ ይቅር እላለሁ በሉ። ፕሬዝ ጋድ። እግዚአብሔር ታውቃላችሁ፣ እኛን የወደደን እኮ በጣም በበደላችን በኃጢአታችን ሙታን በነበርን ጊዜ ይላል መጽሐፍ ቅዱስ ሲናገር። ምን ይላል? በበደላችንና በኃጢአታችን ሙታን በነበርን ጊዜ ይላል። ምን ማለት ነው? የሞትን በነበርን ጊዜ፣ የማንጠቅም በነበርን ጊዜ፣ ከእግዚአብሔር ጋር ተለይተን በበደላችንና በኃጢአታችን በቃ የተረሳን በነበርን ሰዓት እግዚአብሔር እኮ ይቅር ብሎን አይደለ? በክርስቶስ ኢየሱስ ታርቆን ልጆቹ ያደረገን። እኛ ታዲያ ይቅር ላለ ማለት ምንም ምክንያት የለንም። እኛ እኮ ይቅር የተባለን ሰዎች ነን። እኛ እኮ የተወደድን ሰዎች ነን። ስለዚህ ሰዎችን ይቅር ላለ ማለት አንወድም። እሺ፣ እኛ ጓደኞቻችንን የበደሉንን ሰዎች ወላጆቻችንን ቢሆኑ ይቅር እንላለን። ያን ጊዜ እንደ ንስር በከፍታ መብረር እንችላለን። ፕሬዝ ጋድ። ስለዚህ የትምህርታችን ማጠቃለያ ምንድን ነው የሚሆነው? እንደ ንስር ለመብረር አንደኛ በሉ፣ እንደ ንስር በከፍታ ለመብረር እንደ ንስር በከፍታ ለመብረር አንደኛ ስለምንይዘው ጓደኛ መጠንቀቅ። አያችሁ ልጆች፣ ጓደኛችሁ የምትይዙትን ተጠንቀቁ። ጎበዝ ከሆነ እናንተም ጎበዝ ትሆናላችሁ። አስቸጋሪ ከሆነ ልክ እንደሱ አስቸጋሪ ነው የምትሆኑት። ሁለተኛ ደግሞ ፍርሃትን ከህይወታችንን ማውጣት። ፍርሃትን ከህይወታችን ማውጣት። ፍርሃት ልጆችዬ በምንድን ነው የሚወጣው ብያለሁ? በእግዚአብሔር ቃል እውቀት። የሚያውቅ ሰው አይፈራም። እንደተወደደ የሚያውቅ ሰው አይፈራም። ሴጣን እንደተሸነፈ የሚያውቅ ሰው አይፈራም። በጣም ብዙ የእግዚአብሔር ቃል
ብዙ ሚለን ነገር አለ። እነዛን ነገሮች ስናውቅ ፍርሃት አያሸንፈንም፣ የፍርሃትም ባሪያ ተገዢ አንሆንም ማለት ነው። ሶስተኛ እንደ ንስር በከፍታ ለመብረር ይቅርታ አድራጊዎች መሆን አለብን። ይቅርታ አድራጊዎች መሆን አለብን። ይቅርታ አድራጊዎች መሆን አለብን። ስለዚህ ልጆችዬ አንደኛ ጥሩ ጓደኛ መያዝ፣ ሁለተኛ ፍርሃትን ማስወገድ፣ ሶስተኛ ደግሞ ይቅርታ በማድረግ እንደ ንስር በከፍታና በአሸናፊነት መኖር እንችላለን ማለት ነው። እግዚአብሔር ይመስገን ልጆችዬ። እንግዲህ ላለፉት 4 ሳምንታት እንደ ንስር በተሰኘው ርዕስ የሚገርም የእግዚአብሔርን ሐሳብ የእግዚአብሔርን ቃል እንደተማራችሁ እናምናለን። የሰማችሁትን ቃል ግን ማሰብ፣ ማሰላሰል፣ ድጋሚ ማጥናት ይኖርባችኋል። ያን ጊዜ እመኑኝ አሸናፊ ህይወትን መለማመድ ትችላላችሁ። በጣም ጥሩ ብዙ መልካም ነገሮችን እንደወሰዳችሁ አምናለሁ። ይህንን የተማራችሁትን ነገር ድጋሚ ቁጭ ብላችሁ አንብቡት። ከነማሚ ከነዳዲ ጋር አውሩ፣ ተነጋገሩ፣ ለጓደኞቻችሁም አካፍሏቸው፣ በደንብ አሰላስሉት። እናንተም ልክ እንደ ንስር በከፍታ መመላለስ መኖር ትችላላችሁ። በቀጣይ ጊዜ ደግሞ በአዲስ ትምህርት ወደ እናንተ እንመጣለን። ለአሁኑ ግን ቻው ቻው ልጆችዬ።